ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን በጣም ደህና ነኝ። እና ዛሬ አዲስ ነገር ነው ይዤላችሁ የመጣሁት ቤተሰብ በጣም ነው የሚገርመው። ያለውን ነገር እንግዲህ የቡዜን ጎረቤት ማግኘት ችዬ ነበር እና በሆነ አጋጣሚ ያለውን ሁሉንም ነገር ኢንፎርሜሽን ለመጠየቅ ሞክሬያለሁ። እንዴት ነው ዳኒ ገባ ወይ ቤት? ዳኒ አብርሽን ይዞት ነው የሄደው? ስለዚህ ቡዜ ቤት ነው ወይ ያሉት? እንዴት ነው ያለውን ነገር እንዳጠቃላይ ያለውን ነገር አናግሪያት ነበር እና እሷም ከምጠብቀው በላይ ደስ የሚል ኢንፎርሜሽን ነው የሰጠችኝ። ያለውን ነገር ሰምታችሁ ከዛን እንትን እንላለን ማለት ነው። ሪካርዱን ላሰማችሁ። አዎት፣ ሰላም ነው እናት? እንዴት ነሽ? አለሁልሽ። እንዴት ነሽ? ደህና ነኝ። ማለበል አይ እኔን እንኳን አታውቂኝም። ከዘበኛው ነበር ስልክሽን የተቀበልኩት። አንዳንድ ኢንፎርሜሽኖችን ልጠይቅሽ ፈልጌ ነበር። የምን ዘበኛ የምን ኢንፎርሜሽን ነው የምትጠይቅኝ እናት? ኦኬ፣ ስለምጠይቅሽ ስለናብርሽ ነው። የቡዜ ጎረቤት ነሽ አይደል? አልተሳሳትኩም? አዎ ነኝ። ምን ነበረ ዛሬ? እንዴት ስለናብሽ ነው? ጉዳይ እኮ እኔ የለሁበትም እናቱ። አዎ፣ አይ አለሽበት እያልኩ አይደለም፣ ግን ጎረቤትም እንደመሆንሽ መጠን ያለውን ነገር እንትን ያለሽ እና እንድትተባበሪ ነው። እናት እኔ የናብሽ ጉረቤት አይደለሁም። የቡዜ ጉረቤት ነኝ እንጂ የናብሽ ጉረቤት አይደለሁም። እናብሽ ላይ የተፈጠረውን ነገር እንደናንተ ሚዲያ ላይ የማይልክ እንጂ ሌላ አይደለም። ምን የተፈጠረ ነገር አለ ከቡዜ ጋር ዛሬ ወይስ ምንድን ነው? ምን ፈልግሽ ነው? አዎ የኔ እናት በስተመጨረሻ ዳኒ ወደ ቡዜ ቤት ልወስደው ነው ብሎ አብርሽን ይዞት ሄዷል እና ከዛን በኋላ ምንም አይነት አዲስ ነገር የለም እና ይህንን ነገር በቅርበት ሆነሽ አንቺ ስለምታዩ እንዴት መቼ ነው ነው? እንደዚህ አይነት ቪዲዮ የሰሩት? ዛሬ ነው ቡዜ ቤት የተፈጠረው። አይ እናቴ ቡዜ ቤት ማንም የመጣ ሰው የለም። ባይዘጎይ ማለት ነው። አብርሽም ሆነ ዳኒ የምትዩ ማንም የመጣ ነገር የለም። አልመጡም። እርግጠኛ ነሽ? በእውነት ማንም የመጣ የለም። እና እንዴት ነው ማለት ወደ ቡዜ ቤት ነው ብሎ ነው የሄደው? እንዴት ነው ታዲያ ይሄ ነገር ሊፈጠር የቻለው? እርግጠኛ ነሽ አንቺ? አይ ማለት ተደውሎላት እንደወጣች አውቃለሁ። ኦኬ ወንድሟን እንደዚህ ይዘውት የሚባል እንጂ እቤቷ መጥቶ የሆነ ነገር ያደረጉት ነገር እዛ ግቢ እየገባ ሰው ማንም የለም። ኦኬ። ማንም አልገባም። ስለዚህ አሁንም ሌላ ነገር እየተፈጠረ ነው ማለት ነው። አዎ በጣም ተጨንቃለች እሷ። በጣም ሰሞኑን ምንም እንትን እያለች አይደለም፣ እየተረጋገች አይደለም። በቃ ሁሌ በዚህ ሄደ በዚህ ወጣ፣ ልክ እንደ ህፃን ልጅ ነው እየተጠባበቀች ያለችው ምናምን እና በጣም ነው የምታሳዝንሽ። በጣም በቃ የሆነ አንጀትሽን ትበላዋለች ምናምን። ከምሬ ነው የምነግርሽ። እኔ ወይ ሙስሊም ነኝ ወላሂ ነው የምልሽ። ታሳዝንሻለች። ይኸው ዛሬ እንግዲህ ጁማ ነው፣ ማታ ነው። በቃ በቃ ሁሌ ቡና ጁማ ሲሆን ቡና አብረን እናፈላለን ምን እንላለን ምናምን። ነገር ግን ዛሬ በቃ ደወሉላት፣ ከሰዓት ነበረ ደወሉላት ምናምን። ይሄ ማነው ቢኒ ምናምን የሚባል ልጅ ነው የደወለላት ማለት ነው። እና ነይ እያልኳት ምናምን መጣሁ ብላኝ ነው የሄደችው። እስካሁን ግን አልተመለሰችም። እሷም ምን እንደሆነ ኬዝ አላውቅም። ምንድነው ችግራቸው ምናምን ለማለት ራሱ ለኛ በጣም የሆነ ግራ ነው የሚያጋባን። እንኳን እኛ ለእሷ ራሱ በጣም ግራ የሚያጋባ ነገር ነው እና በጣም ያስጠላሻል። ከመር በጣም ማለት ነው። ልጅቱን የተሰቃየች በቃ ለወንድሟ በጣም ትሮጣለች። ጓደኞቹ ያገዟት አይደሉም ምናምን። ሩታ እያደረገች ያለችው ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ማለት ከአንድ ባለትዳር ሰው የልጅ ማንም ሰው ያ እንኳንስ ባልና ሚስት ይቅርና ድንጋይና እግርና ድንጋይ እንኳን ውሃ ውስጥ ገብቶ ይጋጫልና ማንም ሰው ሊጋጭ ይችላል፣ የሆነ ነገር ሊሆን ይችላል። ነገር ግን ምንም አይነት ኬዝ ተፈጠረ ተብሎ በዛ ልክ ኧረ በስመ አብ ወይ በጣም ነው የሚያስጠላ። ትክክል ነሽ። በጣም በጣም ነው የሚደብረው። ቢስሚላ ወይ በጣም ነው የሚያስጠላ ወላሂ አምልሽ። ማለት እኔ እንደዛ አልጠበቅኩም በጭራሽ ማለት ነው። እንደዚህ አይነት ነገር አልጠበቅኩም። የምታደርጋቸው ነገሮች ከማተብ ከእንትን ምናምን ማለት እኔ እንጃ። እንግዲህ ክርስቲያንም ሆንሽ ሙስሊም አላውቅም። በእኛ ሃይማኖት እንደዚህ አይነት ነገር ሀራም ነው፣ ሀራም ካላስ እና ምንም የሚፈቀድ ነገር አይደለም። አረ ይሄ ሲጀምር በማንም ቤተ እምነት ውስጥ እኔ ክርስቲያን ስለሆንኩ ብቻም ሳይሆን በማንም የማይፈቀድ ነገር ነው። በዛ ላይ በቃ ሁኔታዎች ሁሉ ነው ግራ የሚያጋቡት። ከቀን ወደ ቀን ነው እየተወሳሰቡ እየሄዱ ያሉት እና
ጭራሽ ደግሞ አሁን ነገሮች ተስተካክለዋል ብዬ አስቤ ነበር። በቃ ዳኒ ወደ ቡዜ ተወስደዋለሁ ሲል በቃ እህቱ ናት ነገሮችም ይስተካከላሉ ብዬ ነበር ያሰብኩት እንጂ ጭራሽ ቤት ካልመጡ ደግሞ አስቢው ምን ተፈጥሮ ሊሆን እንደሚችል እውነት። አረ ምንም የመጣ ነገር የለም እናቴ፣ ምንም ነገር ቡዜ ጋር ማንም የመጣ ሰው የለም። እሷ ቤት ነበር የነበረችው። እሺ ተደወለላት፣ ወጣች። እዛም በኋላ ትምጣ ትምጣ እኔ እራሷ አላየውም። ልጆች ከክላስ መጡ ምናምን እነሱን እያስጠኑ ምናምን የቆየውና ምንም ነገር እንትን ያልኩት ነገር የለኝም። ነገር ግን እኔ እንጃ እየተደረገ ያለው ባይዘው ቡዜ በጣም የሆነ ሶሻል ሚዲያ ላይ እንደምታዩት አይደለችም። በጣም የሆነ ሰሞኑን እንዴት እንደሆነችው፣ እንዴት እንደምትሮጥ፣ እንዴት እንደምትጨነቅ እኛ ጋር ሆና የምናወራት ሌላ ነው፣ የምትመልስልን ስለነሱ ጉዳይ ስለሌላ ጉዳይ እያወራናት የምትመልስልን ግን ስለነሱ ጉዳይ ነው የምታወራና እንደዚህ ሆኖ ትለናለች ማለት ነውና አንዳንዴ የሆነ እንደዚህ አይነት እህት መኖር ራሱ በጣም ትልቅነት ነገር ነው፣ መታደል ነው ምናምን ብዬ ራሱ እቀናለሁ። ወላሂ ነው የምልሽ፣ በጣም እቀናውና በጣም እኔ እንጃ ብቻ በጣም እንትን ትላለች፣ ታሳዝናለች። እውነት በጣም ነው የምታሳዝነው። በቃ በመሀል ቤት እሷ ነች እንትን እያለችው ያለው ሁኔታ ብቻ ፈጣሪ እንትን ይበል ነው እንጂ በጣም ነው የሚያስጠላው። በጣም አመሰግናለሁ የኔ እናት ስለ ሁሉም ነገር ቴንኪው በጣም። እሺ ችግር የለውም እናቴ። እሺ እናቴ እሺ።